ኤክሰርሳይዝ ከመጀመራችን በፊት ለማሟሟቅ ሰውነታችን የምናሳስበው አይነት አሳሳብ ነው። ሁለተኛው ደግሞ ዳይናሚክ ስትሬቺንግ የሚባለው to get the result that we are looking for የምንፈልገውን ሪዛልት ለማግኘት በፊዚካል ኢንአክቲቪቲ ወይም ደግሞ በቂ የሆነ የአካል ብቃት እንቅስቃሴ ባለመስራት የሚሞቱ የሰዎች ቁጥር በሚሊዮኖች የሚቆጠር ነው። ሁለተኛው ከሞያ ጋር የተያያዘ ነው። እነዚህ አጂሊቲ፣ ባላንስ፣ ኮኦርዲኔሽን፣ ስፒድ፣ ፓወር እና ሪአክሽን ታይም ናቸው። ዳይናሚክ እና ስታቲክ የሚባል ስትሬቺንግ አለ። ዳይናሚክ ስትሬቺንግ የሚባለው ኤክሰርሳይዝ ከመጀመራችን በፊት ለማሟሟቅ ሰውነታችን የምናሳስበው አይነት አሳሳብ ነው። ሁለተኛው ደግሞ ስታቲክ ስትሬቺንግ የሚባለው ኤክሰርሳይዝ ከጨረስን በኋላ ሰውነታችንን ስትሬች ስናደርግ ለ20 ሰከንድ ለ30 ሰከንድ ስትሬች አድርገን የምንሰራው ስታቲክ ስትሬቺንግ ይባላል። ወደ ፕሪንሲፕልስ ኦፍ ትሬኒንግ ገባለው። ትሬኒንግ ፕሪንሲፕል አላቸው። የሰውነቱን ጡንቻ መገንባት የሚፈልግ ሰው ዋና መዋኘት አይጠበቅበትም፣ ማራቶን መሮጥ አይጠበቅበትም። ለምን? ከሚፈልገው ነገር ውጪ ነው እየሰራ ያለው። ሶ ስፔሲፊሲቲ ማለት አቺቭ ማድረግ የምንፈልገውን at the end of the day or at the end of the year to get the result that we are looking for የምንፈልገውን ሪዛልት ለማግኘት ስፔሲፋይ አድርገን የምንሰራው ስራ ማለት ነው። ለምሳሌ አንድ ሰው ማራቶን ሯጭ መሆን ይፈልጋል። ለሱ የሚያስፈልገው ምንድነው? ሩጫ፣ ካርዲዮ ወርካውቶች፣ ሳይክል መንዳት፣ ዋና መዋኘት የመሳሰሉ ስራዎች ላይ ፎከስ ማድረግ አለበት። ሶ ከትሬኒንግ ፕሪንሲፕል አንዱ ፕሪንሲፕልስ ኦፍ ስፔሲፊሲቲ የምንለው ማግኘት የምንፈልገውን at the end of the day at the end of the year መድረስ የምንፈልገው ቦታ ላይ ፎከስ አድርገን የምንሰራበት ማለት ነው። ቀጥሎ ስለ ፊት ፕሪንሲፕል ነው የምናወራው። ፊትነስ ብለን ስናወራ ኤፍ ስታንድስ ፎር ፍሪኩዌንሲ ነው። አይ ስታንድስ ፎር ኢንቴንሲቲ ነው። ቲ ስታንድስ ፎር ታይም። ሁለተኛው ቲ ስታንድስ ፎር ዋት? ታይፕ ኦፍ ዛት ወርክአውት። በሳምንት 3 ቀን የምንሰሩ ከሆነ ፍሪኩዌንሲ 3 ነው ማለት ነው። ማሳደግ ከፈለግን ብቃታችን እየጨመረ እየተላመደ ሰውነታችን ሲሄድ ፍሪኩዌንሲውን ወደ 4፣ 5፣ 6 ማሳደግ ይቻላል። ሶ ፍሪኩዌንሲ ማለት ምን ያህል በሳምንት በስፖርቱ እንደምንሳተፍ ነው። ኢንቴንሲቲ ማለት the difficulty of that exercise ነው። የኤክሰርሳይሱ ክብደት ቀለል ያለ አለ፣ በ20 ኢንቴንሲቲ በ30 ኢንቴንሲቲ ፐርሰንት የሚሰራ አለ፣ በ90% የሚሰራ አለ። ሶ ኢንቴንሲቲውን ጨመርን ማለት የኤክሰርሳይሱን ክብደት እየጨመርን እንሄዳለን ማለት ነው። ሶ የኤክሰርሳይሱን ክብደት ደግሞ ለመጨመር ምንድነው መደረግ ያለበት? በመሃል እረፍት አለ አይደለ? እረፍቱን መቀነስ፣ የኤክሰርሳይሱን ጫና መጨመር። ሶ ያኔ ኢንቴንሲቲው ከፍ ይላል ማለት ነው። ሶ በጥቅሉ ኢንቴንሲቲ ማለት the difficulty of that workout ነው። ታይም ዱሬሽኑ ነው። ታይፕ ኦፍ ወርክአውት ኤሮቢክ ነው፣ አንኤሮቢክ ነው፣ ሄልዝ ሪሌትድ ነው፣ ስኪል ሪሌትድ ነው የሚለውን ሶ ፊት የሚለው ባጭሩ ይሄንን ለመግለጽ ነው ማለት ነው። ፍሪኩዌንሲ፣ ኢንቴንሲቲ፣ ታይም ኤንድ ታይፕ ኦፍ ዛት ወርክአውት። ሃይፐርቴንሽን ወይም ደግሞ ከፍተኛ የደም ግፊት የሚፈጠረው ብዙ ጊዜ በቂ የሆነ የአካል ብቃት እንቅስቃሴ ባለመስራት ነው። በነገራችን ላይ በዓለማችን ላይ በፊዚካል ኢንአክቲቪቲ ወይም ደግሞ በቂ የሆነ የአካል ብቃት እንቅስቃሴ ባለመስራት የሚሞቱ የሰዎች ቁጥር በሚሊዮኖች የሚቆጠር ነው። ሶ ሁሉም ሰው የአካል ብቃት እንቅስቃሴ ቢሰራ በአመት የ4-5 ሚሊዮን ህይወት ማትረፍ ይቻል ነበር። more than 3.2 million people will die because of lack of exercise or physical inactivity. ሶ የአካል ብቃት እንቅስቃሴ መሰራት አለበት። በየጂምናዚየሙ በየተቋሙ ማስፖርት መሰራት አለበት። ሄልዝ ብሬክ ይሄ እንደዚህ አይነት ፕሮግራም ያስፈልጋል የሚባለው ለመንቀሳቀስ ብቻ ሳይሆን የነዚህን የሞት ቁጥር ለመቀነስ በጣም ትልቅ ጥቅም ስላለው ነው። ይሄ የምነግራችሁ የራሴን ሐሳብ አይደለም። በዓለም አቀፍ ደረጃ ጥናት ተሰርቶ ወርልድ ሄልዝ ኦርጋናይዜሽን ያወጣው እንትን ነው። ሶ የሞትን ቁጥር ለመቀነስ ራሱ ያለው አስተዋጽኦ እጅግ በጣም ከፍተኛ ነው። ከዛ ውስጥ አንዱ ሃይፐርቴንሽን፣ ዲያቤቲክ፣ እነዚህ ክሮኒክ ዲዚዞች በቂ የሆነ የአካል ብቃት እንቅስቃሴ ባለመስራት የሚፈጠሩ ህመሞች አሉ። ከዛ ውስጥ አንዱ ሃይፐርቴንሽን ነው። የደም ቱቦውን በማጥበብ ብለድ እንደ ልቡ ሰርኩሌት እንዳያደርግ ያደርጋል። ሶ ያኔ ምን ይፈጠራል? ግፊት ይፈጠራል ማለት ነው።
ይሄንን ደም ግፊት ለመቀነስ ለማጥፋት እንዳይከሰት ለማድረግ ከሁሉም በላይ ዋነኛው መንገድ በቂ የሆነ የአካል ብቃት እንቅስቃሴ መስራት ነው። ጂምናዚየም ብቻ መሄድ አይጠበቅብንም። ላይፍ ስታይላችንን ቅድም ዶክተር እንዳለው እቤት ስንሄድ ምን አለ ሰርቪስ ከመድረሱ አንድ ፌርማታ ወርደን በእግራችን ብንሄድ፣ ስንመጣም እንደዛው ሊፍት ትተን በእግር ብንወጣ፣ ካፌ ራት ምሳ በልተን አንድ ሰዓት ሙሉ እዛ የምሳ ሰዓት ከምናቃጥል ትንሽ ወክ ብናረግ፣ እነዚህ ላይፍ ስታይሎች በራሳቸው ትልቅ አስተዋጽኦ አላቸው። ከዛ በተጨማሪ ግን ፕሮግራም ተይዞ በሳምንት 3 ቀን 4 ቀን 5 ቀን እንደየ ኤክሰርሳይዝ ኤክስፒሪየንሳችሁ በፊዚካል አክቲቪቲ ላይ መሳተፍ ይኖርባችኋል። ኤክሰርሳይዝ ዊዝ ዩር ዴስክ ቢያንስ ቢሮአችሁ ውስጥ ሰው እንዴት አድርጎ ቁጭ ባለበት ኤክሰርሳይዝ መስራት እንዳለበት ማወቅ ይኖርባችኋል። እና ቢሮ ውስጥ ያለው ወንበር ነው፣ ጠረጴዛ ነው፣ ኮምፒውተር ነው። ኤክሰርሳይዝ ኤቭሪዌር ይሰራል። ጂምናዚየም ካለ ጂምናዚየም ውስጥ ይሰራል። ሜዳ ካለ ሜዳ ላይ ይሰራል። አስፋልት ላይ ይሰራል። ቢሮ ውስጥም ይሰራል። ግን የስፖርቱ አይነት ይለያያል። አሁን ቢሮ ውስጥ እንዴት አድርገን ጤናችንን መጠበቅ እንዳለብን፣ ረጅም ሰዓት መቀመጥ፣ በነገራችን ላይ ከ6 እስከ 8 ሰዓት መቀመጥ በቀን ለልብ ህመም የመጋለጥ እድላችንን በእጥፍ ይጨምረዋል። እና ቢያንስ ሰው በተቀመጠበት እንዴት አድርጎ መንቀሳቀስ እንዳለበት ነው የምናየው። ስንሰራ ምናልባት የሚችል ሰው እንደዚህ አይነት ወንበር ላይ ቢሰራ ይመረጣል። ምንሰራበት ማቴሪያል ዝቅ ባለ ቁጥር ኢንቴንሲቲው እየጨመረ ይሄዳል። ኢንቴንሲቲ ማለት ምንድነው? ቅድም አብራርቻለሁ። የኤክሰርሳይሱ ክብደት እየጨመረ ይሄዳል። ዴስክ ፕላንክ ነው አይደለ? ዴስክ ፕላንክ ይሄው፣ ይሄ ዴስክ አይደለም። እንደዚህ አድርገን እዚህ ጋር መያዝ ማለት ነው። እዚህ ጋር በዋነኝነት የሚሰራው የሰውነታችን ክፍል ትከሻችንና ሆዳችን ነው። እዚህ ጋር መሆን የማይችል እዚህ ጋር አድርጎ መስራት ይችላል። ከፍ ያለ ቦታ ላይ በተለይ በእድሜ ገፋ ያለ በጣም የሰውነት ክብደት ያለበት እንደዛ አድርጎ መስራት ይችላል። ኤክሰርሳይሱን በኋላ በደንብ አብረን እንሰራዋለን። ቀጥሎ ሳይድ ፕላንክ ነው። ወንበር ላይ የምንሰራ ከሆነ ይኸው እዚህ ጋር እጃችንን እዚህ ጋር እናስቀምጥና እንደዚህ ማድረግ፣ ከዛ በግራ መቀየር። ይሄ ሳይድ ፕላንክ ይባላል። ያው ኖርማል ፕላንክ ሁሉም ሰው ያውቋል ብዬ ነው። ቀጥሎ ስኳት ነው። በነገራችን ላይ ስኳት ዘ ኪንግ ኦፍ ኦል ወርክአውት ይባላል። ከወርክአውቶቹ ሁሉ የኤክሰርሳይሶች ንጉስ ነው። ብዙ መስል ነው የሚያሰራው። በተለይ ከወገብ በታች ያለውን ዋና ኤክሰርሳይዝ ነው። በተለይ ከክብደት ጋራ ክብደት ይዘን ምንሰራ ከሆነ። አሁን ግን ቢሮ ውስጥ የሚሰራው ጠረጴዛ ላይ ወይም ወንበራችን ላይ እግራችንን አድርገን ይኸው እንደዚህ አድርገን ምንሰራው ነው። የሚችል ሰው ደግሞ ባይቀመጥ አየር ላይ ያደረገ የሚሰራው የወርክአውት አይነት ነው ማለት ነው። እሺ ቀጥሎ ካፍ ሬዝ ነው። እቺ በጣም ቀላል ነች። ሁሉም ሰው የሚወደው ነው። እኛዋን እዚህ አድርገን እግራችንን እዚህ ጋር አድርገን ወደ ላይ ማንሳት። ይሄንን ስንሰራ ካፍ መስል ይሰራል ማለት ነው። የሚቆጠሩ የመስል ክፍሎች አሉ። በዋነኝነት ትራይሴፕስ፣ ባይሴፕስ፣ ሾልደር፣ ቸስት፣ ባክ፣ ሃርምስትሪንግ ከኋላ ያለው ነው። ኳድስ ከፊት ለፊት ያለው ነው። ካፍ ሬዝ እዚች ጋር ያለችው መስል ነች። የአሁኑን ወርክአውት ስንሰራ የሚሰራው የሰውነታችን ክፍል ጡንቻ ካፍ የሚባለው መስል ነው። ለዚህ ነው ስሙ ራሱ ካፍ ሬዝ የተባለው። እሺ ይሄኛው ዴስክ ፑሽአፕ ነው። እዛው ላይ ፑሽአፕ ማሳት ነው። መሬት ላይ የሚሰራውን እዛ ወንበራችን ላይ እያደረግን የምንሰራው የወርክአውት አይነት ነው። ይሄ ቤንች ዲፕስ ነው። እዚች ጋር እጃችንን አስቀምጠን እንደዚህ እያደረግን የምንሰራው ነው። ይሄኛው ደግሞ ትራይሴፕስ የሚባለውን የጡንቻ ክፍላችንን